ወይ እኔ ደግሞ አብርሃም ነው ይሄን የመሰለ አበባ ገዝቶ የሰጣት ወይም ደግሞ ያሸከማት ብዬ ደግሞ መንተርተሬ መቀደዴ። አይ እናንተ ሳትታመኑ ሁሉ ነገራችሁ ውሸት፣ ንግግራችሁ ውሸት። በጣም ነው የምታሳዝኑት። በጣም ታሳፍራላችሁ። እንግዲህ ይሄንን አበባ የገዛው 1 2 3 4 5 6 7 ሰው ሆኖ ነው ይሄንን አበባ የገዙት። እንግዲህ 100,000 እና ልደት እያከበሩላት ነው። ሃፒ በርዝዴይ ቱ ዩ ይላሉ። ኬክ የለም እንዴ ታዲያ? ኬክ የለም፣ መጠጥ የለም፣ ምንም የለም። ባዶ ሜዳ ላይ ነጭ በነጭ ለብሰው ይሄ ምንድን ነው የሚባለው? ይሄ አቦታውታ እናንተ ሙሉበት። እና እኔ አብርሃም ነበር የገዛ መስሎኝ ከዚህ በፊት ፎቶውን አይቼ ስንተረተር ነበር። እናንተ ሰምታችሁኝ እንዳያችሁኝ ማለት ነው። ኤርሜላና አብርሃም ታርቋል ብዬ። አብርሃም ግን ሳያቅ ነው ሄደው እነዛ የፍቅር ጀማነን የሚሉ የሆነ እባብ የመሰሉ በጣም የሚያስፈራሩ ፊታቸው ራሱ የሚያስፈራራ ግለሰቦች ናቸው ተሰብስቦ አበባሙ ገዝቶ ሄርሜላንም አብርሃምን ሰርፕራይዝ ያደረጉት። ግን እርሱ ለምን ይላል? አብርሃም በድንገት ሄርሜላ ሰርፕራይዝ አደረገ። ማመን አቃታት። ተመስገን አለች ሄርሜላ። አቤት አቤት ውሸታችሁ። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና አብርሃም እንግዲህ ዛሬ ምንም የሚያውቀው ታሪክ የለም። አብርሃም ማቀፍ አልፈለገም። ሄርሜላ እንድስሞ ምናምን እየተቀጠተው ነበር፣ በጣም እያስጠላው ነበር ማለት ነው። እና አውቆ አቤልን እጅ ያዘው ነበር አብርሃም ሄርሜላን አለማቀፍ ማለት ነው። ከዛ አቤል ምን ያደርጋል? ልጁን አንስቶ ሄርሜላን እንዲያቅፋት የሄርሜላ ወገብ ላይ የአብርሃምን እጅ እያደረገው ነበር በግድ ማለት ነው። አብርሃም ማቀፍ አልፈለገም። በቃ ግራ ተጋብቷል። ምንም ደስ አላለው። ገባችሁ አይደለ? በግድ እንደዚህ በጌታ ስም በጣም ከዚህ ውርደት ፈጣሪ ይገላግለኝ። እንደዚህ እስከሰቀጥተው ድረስ ማለት ነው። ልጁ ማቀፍ ራሱ እስከሚያስጠላው ድረስ እሷ ስትስሞ ስታቅፈው ምናምን ተጨናንቆ እጁ ወደዚህ ወደዛ እያደረገ ነው። አንዴ የአቤልን እጅ ይዛል፣ አንዴ አበባውን ይዛል ማለት ነው። እሷ ግን እየተለጣጠፈችበት እየሳመችው ነበረና ፈጣሪ ከዚህ ውርደት የማንፈለግበት ቦታ ፈጣሪ አያስገኘን። የምንከበርበትና የምንፈለግበት ቦታ ሁሌ እንገኝ እና ድራማ ነው ልላችሁ ፈልጌ ነው። ውዶቼ ፍቅሮቼ